አንቺ እንደዚህ ሁለተኛ አፍሽ እንዳትካት ወርዘ እንደ ሌሎች ሴቶች መስየክ ነው። ኦኬ ችግር የለውም ምናምን ቤተሰብ ተቀብዬ ምናምን ነገ ሂጅ ምናምን ማገኝ መስሎ ነው። ውሻ ነው በጣም ውሻ። ሪፖርት አድርጉባቸው፣ ሪፖርት ይደረግ። ሰላም ፋሚሊ እንዴት ናችሁ? ፒስ ነው። ዛሬ ያዳም ፕራንክ ልናደርገው የመጣ ነው። ያዳ ማለት ጀለሴ ነው እና እሷ ሚስቴ ናት ብዬ አስተዋውቀዋለሁ። ከዛ እሷ ምን ትያለሽ አንቺ? ጎል በኋላ ስልክ ቁጥር ምናምን እሷ ምን ትላለች? ስልክ ቁጥር ሰጥተኸኛል ወይንም እየለከፍከኝ ነው ምናምን ትላለች። እኔ ደግሞ ጓደኛዬ ሆነ እንዴት እንደዚህ ታደርጋለህ ምናምን እለዋለሁ። ያለውን ነገር አብረን ያለን ታለቅሻለሽ ለምን ትጠይቀኛለህ ብለሽ ጓ ግን እላለሁ ነው ጓ ማለት ብቻ ሳይሆን አልቅሽ ማርያም ባሽ ይመጣል። ዘፈን ከሰማው አለቅሳ ዘፈን ከሰማው ማለት የሚያስል የፍቅር ዘፈን ልፈዝልሽ ማርያም አልቅሽ እማቤቴን ዘፈን ካልሰማው አላለቅስም። ዘፈን ከሰማሽ ታለቅሻለሽ ማርያምን አንተን ሳይ ራሱ አለቅሳ እዚህ አልቅሽ ኖ አይ አልቅሽ ማርያም ሞክሪ እኮ እዚህ ትንሽ እናሳያችሁ ሞክሪ አስሚ ተመሳጭና የማንን ዘፈን ልክፈትልሽ ታው የስቲቭ ፍልግም እንዳታስገ እኮ አልቅሽ ጌታን እዛ አለቅሳለሁ። ዝም አይ ሞክሪ እሺ ልሽ አረቤል ማርያም ሞክሪ እዛ አለቅሳለሁ። ማርያም ምን ብለሽ ነው የምታለቅሽ? እንዴት በቃ እንዴት እኔ ደግሞ ጓልበታለሁ። ጓደኛዬ ሆነ እንዴት እንደዚህ ታረጋለህ? እኔ አምኛ እንዴ ጠራው ምናምን ብዬ ጓልበታለሁ እኮ። አንቺ ትንሽ አልቅሽ ያምር አሁን አይመጣም። አሁን ካልኩሽ ስላልከኝ አይመጣም። ጌታን እኮ እንትን በይ ትንሽ ሞክሪ ትንሽ ተመሳሳይ። እሺ ዘፈን የማን ልክፈትልሽ? የማን ልክፈትልሽ? የማን ልክፈትልሽ? እዛ አለቅሳለሁ ጋይስ፣ እዛ አለቅሳለሁ። ለማንገስ ቸኩልክ ነው በጣም ፒስ ብራዘር አላልኩም። ያለውን ነገር እናሳያችኋለን። ምን ከሜዳችሁ በፊት እንደውለትም ኦኬ ደውለሽና እኮ ደውለሽና ይስናሽ ምናምን በለውና ደውዬ ሲጀመረሽ የት እንዳለ ጠይቀው። በጥፊ ሚለኝ ነው መሰለኝ። ያዳ እየመጣ ነው። አፍጥነው ቁጭ ብለን እኮ እየጠበቅን ነው እኮ። ቶሎ በልሽ። አይ እዛው ያልኩሽ ቦታ ይሳይ ብራዘር። እሺ በስልክ ታወራታለህ? ኖ አይ ስትመጣ ታወራታለህ። ፒስ ብራዘር። እሺ እየመጣ ነው፣ ደርሷል። በቃ ያለው ነገር እናሳያችኋለን። ተርቻለሁ። ምንድን ነው ያስፈራል? አንቺ ጎጎ አንተ ኮስተር ማለት እኮ ይምታሽ ኖርማል አይ ወጣሽ ሲጀመር ልጅ ጨዋ እኮ ነው። እንሂድ በቃ ጋይስ እንሂድ። ምንድን ለመሰደብ ቸኮልሽ ማለት ልታሰድበኝ ኖ እኔ እንደዛ ሳይሆን የሚያሳየው ሪአክሽን ነው። ብራዘር ይላል። እንዴት ነሽ አባትሽ? ሁሉ ሰላም? አስጠበቅሽን እኮ ማለት አስጠበቅሽን። ሄዳለሁ እያለሽ ነበር። አፍጥነሽ እንዳፈሪ ምንም ኮስተር ነው ይባል አዛርጋ አስጨነቀ። እንዴት ናችሁ? ያዳችሁ ሰላም አዛረሽን እኮ ፒስ ነው። ሁሉ ተማና ተመችቷል። ወንድሜ እኮ እዚህ ጋር እያወራሁ ነበር። ቢናዬ እደውልልሃለሁ መልሼ። እሺ አንዴ ምን ታጣድፍ እንደዚህ የምትጠራኝ? ሄዳለሁ እያለች ነው። ፕሮግራም አለባት። ሰላም ነው? እንዴት ነሽ? ያልሽ ይባላል። ስምሽ ተዘብሽ አይደለም? ዛሬ አይ የቤት ስም ልንገረው ያ ሪል ስም ይላል። በሚስቴ ናት ወንድሜ ነው። ትናንት ነግሬሻለሁ። ነግሬኛል። እሷ ናት ሚስቴ ነው። ሌላ ሰው ነበር የጠበቀው። ጥሩ ወጣችኋል። እንዴት አያት? ቆንጆ ናት። የምር ላንተ ትሆናለች ለሌላ ሰው እና አንተ ባትለኝ ልቀይራት ነበር። ይሰራል ላንተ አልሆነ እንዴት ነሽ ማለት አይ ለሷ ላንተ ትሆናለች ስትል ቡና ያዘሻት የሆነ ነገር ጠጪ። ቡና ይሻላል። አዘዣታ እንዴት አያገር እንዴ የምር ማለት ወዳት እንዴ ማለት ባልወዳት እንዴ አባቱ ጃዝ ማን ለውጥ የለውም ምን ተመቸኝ መሰለህ? ችግር የለም ምን ተመቸኝ መሰለህ?
ምኗ ተመቸኝ? ልንገርህ የተመቸኝ ጠይቀኝ እኮ ልንገርህ ሳይጠይቀኝ እሺ ልንገርህ ንገረኝ ወንድሜ ምንም ውሸት ምናምን ነገር የሚባል አይመቻትም ታውቂያለሽ እኔ ከበፊት ውሸታም ሰው አይመቸኝም ታውቂያለሽ እንደዛ ከሆነማ ትዘልቃላችሁ እኮ እሷ ምንም ውሸት አይመቻትም ተመችታለች አንተ አይ ሀሳብ ካለ ኖ አንተ አታስጨንቀኝ ምን እንደማልወድ ታውቃለህ እንደዚህ አይነት ወሬ ኖ አይ ሀሳብ ካለ እሷ ስትሄድ ከምነግረኝ አሁን አናግረኝም በሷ ቤት አሪፍ ነሽ በጣም እንደ ዋና ጸባይ ይኖራት በወድሽም እኮ ምንም የሚፈጠር ነገር የለም ግን ኧረ አቤል አይ እሱ ነው ማማከር እየነገርኩሽ ነበር እሱ ነው በቃ ቤስት ጀለሴ ምናምን ብዬሽ ነግሬ ሽማግሌ ነገር አልደረሰም ማለት ገና ተማሪ ናት ትምህርቷን ጨርስና ማለት ነው አንተ ደግሞ በትምህርት እንደማትደራደር በደንብ አድርገህ ቡና ለዘዝልሻ አዘህለት ነው ዘይሽ ነው እንዳይደብርሽ ፈታ በይ አሮ እሺ እንዴት ነህ አለ ሰላም ነው ስልክህን ታታወራኝ ነው ስልክህን ታታወራኝ ነው እዚህ ጋር እኮ የስልክ ቅድም ስራ እየሰራ አንተ ለምትወቅ ነው ባይዛው የመጣሁት አንተ ለምትወቅ ነው የመጣሁት እኔም ስላወቅሽ ደስ ብሎኛል በጣም ቆንጆ ነህ ጀስት ማድነቅ ማለት ነው አይ ላይክ በቃ ታምራለህ እና አታወራኝም ነው ያወራኝ ማለት እንታወቅ ክላስ ነው ያሬድ ይባላል የአቤላ ወንድም ያው የወደፊት ፍቅረኛሽ ፍቅረኛ አይደለም ጀስት እያሰብን ነው ማለት እንደዛ እያሰብን ነው እንጂ አይደለም ማለት አይደለም አንተ ቆንጆ ነህ ከሱ በጣም ስለምን እያወራሽ ነው ማለት አሁን ለምሳሌ ትዳር ውስጥ ስትገባ ላይክ ምርጫ አይኖርህም አይደል እኔ ደግሞ ትዳር ውስጥ ስላልገባሁ መምረጥ እችላለሁ ሳቢ መቀየር እችላለሁ ለማለት ፈልግ አሁን የወንድሜ ፍቅረኛ ነኝ ስትል ነበር ፍቅረኛው ነኝ ኦኬ ግን አልተጋባንም ሶ መቀየር እችላለሁ ግን ቀልድ ነው ሽንገት ኩሳተር ቀልድ ነው ታሪክ ነገር ያወቅሽ ብሻ ያማን እንዳንተ በሽተኛ ነው ምን ብሎ ነው ያስተዋወቀኝ ጓደኛዬ ፍቅረኛ ነች ያለ ምናምን አንተ ያም በሽተኛ ነው ስልክ ቁጥሩ ምናምን ሰጥቶኝ ደውይልኝ ምናምን አላለ ያማን ጤነኛ አይደለም ምን ማለት ነው ስለማን ነው ታወሪ ስላንተ ነው ምን ይገልክ ነበር አሁን እንዴ ያማ ከሱን ይሻልሻል ምናምን እሱ ምን ያደርግልሻል ምናምን እያለ ነበር እንዴ ምን ሆነ ምንም ወይ ስራትን ታስይዘው ከሆነ ስራ ታስይዘው አለበለዚያ እኔ አላቅም በቃ እንዴ ማን ነው እንደዚህ ያንተ ስልክ አንዴ እንዴ አይ ከዚህ ታውቃለህ ስልክ ቁጥሩን ከየት ላመጣ እችላለሁ እንዴ አንተ ነው እግዚአብሔርን ያልሰጠዋት ማይላ መብራህን አንተ ጀለሴ ቢያን ላስተዋውቃን ይደረው ምን እሱ ይገርማል እንዴ ምን ያደርግልሻል እሱ ምናምን ነገር እያለኝ ከዚህ በፊት ታውቀኛለህ አንቺ ልጅ ምን እንደምታወሪ ምን እንደምትለፈልፊ ያማል እንዴ በስተኛ እየነገርኩህ አንዴ ቅድም እየነገርኩህ እሷ አትዋሽኝም እያልኩ አቤላ ምንድነው እያልክ ያለው አንተ አትዋሽኝም ብዬ እየነገርኩህ አንዴ እንደዚህ አልጠበቀም ነበር በስተኛ እኔ ጀለሴ አንቺ ታውቂኛለሽ ነኝ ጀለሴ ቢያን ይደረው ስለማላውቅ እኮ ነው እየነገርኩህ ይሄ ስልክ ቁጥሬ ነው ከየት አመጣሁት እሺ እኔ እንታወቃለን ከዚህ ራሳይ ይሄ ራሳ እንዴ እግዚአብሔር አትሽከት ነው የምታሽ አትማል ቢያንስ አትማል ሌላ ይቅራት ያንቺ ወንድሜ ጋር ልታጣይ ነው እንዳለመስ ምን ነው ቢሆን ማኖር እንደዚህ አትለኝ አንቺ እሱ ከመምጣቱ ድራማ ትስራ ነው አንቺ ድራማ ትስራ ምንድነው አቤላ ምን እያልከኝ ነው አረፍታ አንተ ማርያም አይደረግም እንደዚህ ያዳነኝ አታቤ አንተ ነው የምታስንቀኝ እኔ ጀለሴ ብያምኛ እንዴ ጠራው አንተ እንዴት እንደዚህ ታረጋለህ አንተ ነው ወንድምህ ነኝ ጀለሴ አትበለኝ ዋ በእናትህ ምን ሆነ ነው ስማም ቦል ስንት አይነት ሰው አለ ምንድን ነው አንቺ የምትናገሩ ነገር ያው እሱ ከመምጣቱ በፊት አንቺ ነበር ስትለፈልፍ የነበረው ጭራሽ ነኝ አው አየው አትዋሽኝ ብዬ መጀመሪያ ያስተዋወቀዋል ያትዋሽኝ ብዬ አንድ ያስተዋወቁ ጭራሽ ወደኔ ያዞርከው ልክስክስነትን ወደኔ ያዞርከው መጀመሪያ ማለት ታስታውቃለህ አይ መጀመሪያ ታስታውቃለህ ኧረ በእናትህ ምንድነው አቤላ በቃ ዝም በል ታውቀኛለህ እኔን በደንብ እንደዛ ነበር የሚመስለኝ ማቅ ነበር የሚመስለኝ ማርያም በጣም ነው የሚገርመው አንተ ዝም በል አንተ አቤላ ምን ነው ትላለህ እኔ ስለዛ ምን ሆነ ነው አንተ አረብስካን ከተማ ውስጥ ሴት የለም እንዴ ሲክለሰለስ ኦኬ እሺ መጀንጀን እኮ ኢትስ ኖርማል ነገር ነው ስለዚህ ክፉ ነገር ለኔ ማውራት አይጠበቅብህም ምክንያቱም አውቀዋለሁ ወይስ እንደሌሎች ሴቶች ነው
አይ እንደ ሌሎች ሴቶች መስየክ ነው። ኦኬ አይ ችግር የለውም ምናምን ቤተሰብ ተቀብዬ ምናምን ነገ ሂጅ ምናምን ማገኘው መስሎ ነው። ውሻ ነው በጣም እሺ። እኔን ታውቀኛለህ በስነ የት ነው ማገ እንደዚህ አንተ ማርያም እንደዚህ መስለኝ ነበር። የት ነው ማገ ኢየሱስ ታውቃለህ ታገኛለህ ምናምን ይላል። አንቺ ቆይ እኔን ታውቀኛለች እንደዚህ ብለሽ ስለኔ የምታወሪ ነገር እኮ እስከተነስን ባከዚያ ብሬ አልቀምጥም ነበር ወንድሜ። ለሴት የለም እንዴ ከተማ ማን ይለና ተነስታ ለማንኛውም እንደዚህ ይደረግ የሚያዳ ሂሳብ በላል አለ ወይስ ልክፈል? እሱ ጥሩ ሀሳብ ነው። ያስተላልፍ እንዴ ማርያም በጣም ነው የምትገርመው። ወደ አሁን ሰው ወደ ድራማ ተጠርሰው ያያል ሰው ያያየና አንቺ ምንድን ነው እያወራሽ ያለሽ? ልታጣይኝ እየሞከርሽ ነው? ለየታጣለው አባቴ ታጣ ልክስክስ እኮ እንኳን ተነኩ። አንቺ ጀዝባ አንቺ ነበር እንደዛ ስትናገሪኝ ነበር። ስልክ ታምጣለህ ስንት አይነት ሰው አለ እኔ በቃ ለምን የምናወራው ሲጀምር እኔ ካንተ ጋር ምን ማለት ነው? እንደ ካንተ ጋር እሺ እንዴ አንተ ስንት ስለነበርኩ ለምን አወራን ነው? ምን አደረኩት? ተቀምጠን አናወራም። ተቀምጠን አንቀምጥም። አንቺ እንደዚህ ሁለተኛ አፍሽ እንዳትካት ወርዜ ፍራግራም ማዘር እንዴ ፍራግር ነኝ ምን ሆነሽ ነው? እግዚአብሔር የሆነት ነው የምታውቅ እናቤት ነይ አይዞህ ምን ይሆናል? ቢቀር ይሻላል። ጌታ ምስክሬ ያማል እንዴት ደስተኛ ነኝ ከዚህ ታውቀኛለህ? ምን ሆነ እንዴ? ቢያንስ እንደዚህ ስልክ ሲይዝ አጠራጠረም እንዴ? እንዴ እኮ ስልኩን ስንት ጊዜ እንደዚህ እያደረኩት ካሜራ እያየሁ ነበር። እኔ ካሜራ ስንት አይቻለሁ። እሱ አይጠረጠርም እንጂ ማርያም ይችላል። ምን ትመታታለህ እንዴ? የምር ቢሮ ራስ ትመታታለህ አንተ? ማን ጀዝባ ራሷ ነበር እንደ ሴት ልጅ መጣ። አንተ ምን ሆነ ታምራለህ ምናምን ብለኝ ታዲያ አንተ ስትመጣ ልክስክስ ትለኛለች ብለሽ ለቪዲዮ ተነጋግረን አንዴ ተነጋግረን አይ ማርያምን እኔ አላቀም ሲጀምር እና ሀሳብ አላመጣሁትም። እሱ ጓደኛዬ ላስታውቅሽና ከዛ እንደዚህ ፕራንክ እናድርጋለን። ግን እንዴት አለ አክቲንግ ላይ ተመቸሽ? ጎበዝ አይደለሁም በቃ ተፈታ እንጂ ነቃ ወደ ያዳችን ይቅርታ። እሺ ምን ተሰማሽ? አንተ ጀዝባ ሄድክ እዚህ እንደዛ ይቀልሉ ማታ ነው ያሰበው እግዚአብሔር ምስክር። ሁለተኛ እንደዛ ይቀልሉ ጀዝባ አይ ፒስ ቢያችሁ ደግሞ ከእንቅልፍ ተነስቶ እኮ ነው የመጣው። እግዚአብሔርን ከእንቅልፍ ጋይስ አምሽቶ ተኝቶ ከእንቅልፍ ተነስቶ ነው የመጣው። የሚገርም ጁስ ጋብዛለሁ በቃ ለእንትን እንዲሆንሽ አሪፍ ላይ ናቸው። ስልኬን ከየት አመጣችሁ? እኔ እኮ ያንተ እኮ ነው ያበሳጨኝ። እንደማታውቀኝ አንተ እንደዚህ ምናምን እንዴ ያማል አንተ ታዲያ እግዚአብሔርን እንድታምነኝ ነው እንድታምነኝ ወደዛ ፕራንክ እንዴት እንደሆነ ነው ያሳያችኋለሁ። ችግር የለም ከጀመራችሁት ነው። አይዞሽ በቃ ፕራንክ እንዴት እንደሆነ ነው አንተ ሚስቴ ያረጋት ነው ምን ታስባለህ? አትሆንም እንደ ከለሯ አስመሳይ ናት። በስመ አብ ማስመሰል ኧረ ጋይስ የሆነች ያደረገው ነው። አንተ አይ እንደዛ ካለ አትሆንም ካላት እኔ አምነው ቁም ነገር ማርያምን አልነበረማ ግን በጣም ያስደበራል። መጀመሪያ ላይ እንኳን ታላየው ቪዲዮን ታይዋለቀኝ በጣም ቆንጆ ነገር አማገር ያልከስ ነበር እኮ ከዛ እኮ ነው አንተ ስመጣ አንተ እንደዚህ ስትለኝ እኮ ነው ተቀየረች። ነይ አንደኛ እና እንትን አድርጉ ባያችሁ ምን ነበር ይባል ሰብስክራይብ አድርጉ እንደ ጎበዝ ባያችሁ ሪፖርት አድርጉባቸው። ሪፖርት ይደረግ። አይን ችግር የለም ማፋሚሊ ሁላችሁም ችግር በሌላ ጊዜ እኔ ስለማገኛቸው እኔ ከዚህ በኋላ አላገኘውም። ያዳን ወይ ቁም ነገር እንኳን ቢሆን እኔ አሁን አንተ ምገኒ አላውቅም። ሜቢ ነው ከሞተ ብቻ ማገኘው በቃ ለቅሶ ላይ ነው እንጂ እውነት እሱንም ቪዲዮ ኮል ሬሳከኝ ካሳይን ካለን በስማም እና ታምናለህ። ይመቻችሁ ፋሚሊያንስ ሰብስክራይብ እያደረጋችሁ ማፋሚሊ ችግር የለም ነው እና ችግር የለም። ኮሜንት ላይ ፍትህ ለአርሴማ ይሰይ ፍትህ ለአርሴማ በጣም ይመቻኝ። ይመቻችሁ።